ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የምሽት ዜናዎችን ይዘን ቀርበናል። እንደ ሁል ጊዜው ሁሉ አበይት ዜናዎችን እናስቀድማለን። የፋኖ አዛዡ ጄኔራል ተፈራ ማሞ ፋኖ ተገዳዳሪ ግዙፍ ጦር ገንብቷል አሉ። ፋኖ ከፍተኛ የውጊያ ብቃት ያለው ጦር ማደራጀቱን በድንገት ብቅ ያሉት የአማራ ፋኖ ብሔራዊ ኃይል የበላይ አመራር ኮማንድ አባል ጄኔራል ተፈራ ማሞ ተናግረዋል። የወረዳ ቤተ ክህነቶች የኢትዮጵያ ሃይማኖት ተቋማት ጉባኤ ያወጣውን ሪፖርት ውድቅ አደረጉ። ቤተ ክህነቶቹ የቀረበው መግለጫ ተንሻፎ የቀረበ ነው፣ የአካባቢው ሕዝብም በዚህ አዝኗል ብለዋል። ፖለቲከኛው ታዬ ደንደአ ከተከሰሱባቸው 3 ክሶች በሁለቱ ነጻ ተባሉ። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ከቀረቡባቸው 3 ተደራራቢ ክሶች መካከል በሁለቱ ነጻ መባላቸውን ጠበቃቸው አስታውቀዋል። ከውጭ የኮፕ 30 ጉባኤ በምታስተናግደው ብራዚል ተቃውሞ ተቀሰቀሰ። በብራዚል የኮፕ 30 ጉባኤ እየተካሄደ ባለበት ወቅት ሰልፈኞች ተቃውሞ ለማሰማት ወደ አዳራሹ ግቢ ሰብረው ገብተዋል። የፋኖ አዛዡ ጄኔራል ተፈራ ማሞ ፋኖ ተገዳዳሪ ግዙፍ ጦር ገንብቷል አሉ። ፋኖ ከፍተኛ የውጊያ ብቃት ያለው ጦር ማደራጀቱን በድንገት ብቅ ያሉት የአማራ ፋኖ ብሔራዊ ኃይል የበላይ አመራር ኮማንድ አባል ጄኔራል ተፈራ ማሞ ተናግረዋል። ጄኔራሉ ከሸዋ ባስተላለፉት አዲስ መልእክት የፋኖ ኃይሎች ከምንጊዜውም የተሻለ ቁመና መገንባታቸውን አስታውቀዋል። ጄኔራሉ ከ3 ወራት በኋላ በአማራ ፋኖ ብሔራዊ ኃይል አሳምነው እዝ አዲስ ባደራጀው ኮር ምስረታ ላይ ተገኝተው ያስተላለፉት ቪዲዮ ተሰራጭቷል። ጄኔራሉ በመድረኩ ላይ ባደረጉት ንግግር የፋኖ ኃይል ከተበታተነ አደረጃጀት ወደ ግዙፍ እዞች ተሰብስቦ የላቀ ተገዳዳሪነት ደረጃ ላይ መድረሱን ተናግረዋል። የጄኔራል ተፈራ ማሞ ከሌሎች ባልደረቦቻቸው ጋር የሚመሩት የአማራ ፋኖ ብሔራዊ ኃይል የገነባውን ግዙፍ ጦር ወጥ በሆነ ኮማንድ እየተደራጀ መሆኑን ጠቁመዋል። ጄኔራሉ ባስተላለፉት መልእክታቸው የአማራ ኃይል ከሸዋ እስከ ወሎ ከጎንደር እስከ ጎጃም በአራቱም ቀጠናዎች በአንድ እዝ የሚመራ ወታደራዊ ኮማንድ ማደራጀቱን ገልጸዋል። የፋኖ አቅም ከነፍስ ወከፍ የጦር መሳሪያ አልፎ ከቡድን እስከ ከባድ መሳሪያ እየታጠቀ መሆኑንም ጄኔራሉ ተናግረዋል። የፋኖ አቅም በሰው ኃይልም ይሁን በጦር መሳሪያ መንግስትን ሙሉ በሙሉ መገዳደር የሚችልበት ቁመና ላይ መድረሱን የጠቆሙት ጄኔራል ተፈራ ከአማራ ክልል አልፎ በሌሎች አካባቢዎችም እየተደራጀ ነው ብለዋል። ለአብነትም ለዓመታት የአማራ ተወላጆች በማንነታቸው ተለይተው ሲጨፈጨፉበት በነበረው ወለጋ የፋኖ ክንፍ መደራጀቱን ገልጸዋል። በኦሮሚያ ክልል ወለጋ ላይ ከሚንቀሳቀስ የፋኖ ኃይል በተጨማሪ የሌላ ብሔር የፖለቲካ ኃይሎች በጋራ ለመታገል ፍላጎት ማሳየታቸውን ጄኔራሉ ጠቁመዋል። አማራ እንደ አማራ ተደራጅቶ መታገል ካልቻለ ይጠፋል ያሉት ጄኔራል ተፈራ ኢትዮጵያ እያልን አንጥፋም ብለዋል። ኢትዮጵያ ሀገራችን ነች አንጥላትም ያሉት ጄኔራሉ በአማራ ላይ የታወጀውን ጥፋት ለመመከት በአማራነት መደራጀት አማራጭ የሌለው ጉዳይ መሆኑን ጠቁመዋል። እኛ ብቻ ሀገር እንምራ አላልንም፣ እኛ ያልነው አትግደሉ ነው በማለት የፋኖን ትግል መነሻ ያስረዱት ጄኔራሉ ፋኖ የደረጀ ጦር ማደራጀት መቻሉን አስታውቀዋል። የእኛ ጥያቄ ከሌሎች ህዝቦች ጋር በሀገራችን በሰላም እንኑር ነው ያሉት ጄኔራሉ ፋኖ የተነሳበትን የአማራን ህዝብ ማንነትን ማስከበር ዳር ያደርሳል ብለዋል። ለአማራ ህዝብ መብት ከሚታገለው ፋኖ ጎን ለጎን የመታገል ፍላጎት ያላቸው ሌሎች ኃይሎች ጋር በጋራ የመስራት ጉዳይ በተጠና መንገድ እንደሚታይም ገልጸዋል። ጄኔራል ተፈራ ማሞ የፋኖ ኃይሎችን ከተቀላቀሉ በኋላ የዳበረ ወታደራዊ ልምዳቸውን ተጠቅመው የመሪነት ሚናቸውን እየተወጡ መሆኑ ይገለጻል። ጄኔራሉ እምብዝም በአደባባይ ቶሎ ቶሎ የማይታዩ ሲሆን ከጀርባ ሆነው ወታደራዊ እቅዶችን በመንደፍ ውጊያዎችን እንደሚመሩ ይነገርላቸዋል። የወረዳ ቤተ ክህነቶች የኢትዮጵያ ሃይማኖት ተቋማት ጉባኤ ያወጣውን ሪፖርት ውድቅ አደረጉ። ቤተ ክህነቶቹ የቀረበው መግለጫ ተንሻፎ የቀረበ ነው፣ የአካባቢው ሕዝብም በዚህ አዝኗል ብለዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ከ2 ቀናት በፊት አጣሪ ኮሚቴውን አደረሰ ባለው መረጃ መሰረት በአርሲ ዞን ጉና፣ ሽርካ፣ ሆንቁሎ፣ አቤ፣ መርቲ ወረዳዎች በቅርቡ የተፈጸሙ ግድያዎችን፣ እገታዎችንና ዝርፊያዎችን በተመለከተ ያካሄደውን የመጀመሪያ ደረጃ ሪፖርት ይፋ ማድረጉ ይታወቃል። አጣሪ ኮሚቴው በመጀመሪያ ደረጃ የምርመራ ሪፖርቱ የሰሞኑን ግድያ አንድ ሃይማኖትና ብሔርን ትኩረት ያደረገ አይደለም ብለዋል። ከሌሎች ወረዳዎች ተለይተው ስማቸው ቢነሳም ተጽዕኖ እንደሚደርስባቸው የገለጹት ሁለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወረዳ ቤተ ክህነቶች የጉባኤው አጣሪ ኮሚቴ ያወጣውን ሪፖርት ውድቅ አድርገዋል።
ሪፖርት የቀረበበት የአንድ ወረዳ ቤተ ክህነት አመራር ጩኸታችንን ሰምቶ ወደሚመለከተው አካል ያቀርባል ተብሎ የታሰበ አንድ ትልቅ የሃይማኖት ተቋም ግድያው የአንድን ሃይማኖትና ብሔር ያተኮረ አይደለም የሚል በግልጽ የወጣውን ነገር አንሻፎ አቅርቧል ማለታቸውን ቲክቫ ዘግቧል። ሰዎቹ በትክክል ከቤት ውጡ፣ ሀገሩን ልቀቁ፣ አይመለከታችሁም፣ ቤቱም ንብረቱም የናንተ አይደለም መባላቸውን ከሞት የተረፉት በሕይወት ያሉት ጭምር እየተናገሩት ብሔር ተኮር አይደለም ተብሎ ሲቀርብ እየተገደልን ጨክኑ በርቱ እንደማለት ነው ሲሉ ቅሬታቸውን ገልጸዋል። የቀረበው መግለጫ የውሸት ነው ያሉት አመራሩ እንዲህ እየተገደሉ እየታየ እንኳን ተንሻፎ የቀረበው መግለጫ አካባቢው ላይ ያለውን ሕዝብ እጅግ በጣም አሳዝኖታል ብለዋል። ከዚህ በኋላ ወደ ሃይማኖት ተቋማትም ወደ መንግስትም አንሄድም፣ ወደ ሰማይ አምላክ ብቻ እንጮሃለን፣ የሰማይ አምላክ ፍርዱን ይስጥ እያልን ህዝቡን እያጽናናን ነው ያለነው በማለት ስለ ሁኔታው አስረድተዋል። በአንድ ወረዳ ብቻ በዚህ ዓመት ከ17 ያላነሱ ተገለዋል። ታግተው ገንዘብ ከሰጡትና ከጠፉት ውጭ 17ቱም ኦርቶዶክሳውያን ናቸው ሲሉ ተናግረዋል። ማነው ገዳዩ ለሚለው እሱን አናውቅም፣ የሞተውን የሚገደለውን ግን እናውቃለን። ይሄ እየታየ ባለበት ሁኔታ ግድያው አንድ ሃይማኖትና ብሔር ላይ ያተኮረ አይደለም ከተባለ እሺ ምን እንበለው ታዲያ ሲሉ ጠይቀዋል። የሌላኛው ወረዳ ቤተ ክህነት አካል በበኩላቸው ሪፖርቱን አይተነዋል፣ ውሸት ነው፣ ከሆነው ነገር ከግድያው በላይ የሚሰማው ነገር ያማል በማለት በጉባኤው መግለጫ ማዘናቸውን አብራርተዋል። ልኡካኑ ከቀኑ 10 ሰዓት ነው የመጡት። ከአካባቢው የተውጣጡ የሀገር ሽማግሌዎች ጋር ውይይት ነበረን ከጠዋት እስከ 10 ሰዓት። በዚህም ግድያው ይቁም፣ በሃይማኖት መካከል የሚነሳው ነገር ከፍተኛ ውድመት ያመጣል የሚለው ነገር ሲነሳ ውሎ ማጠቃለያው ላይ የጉባኤው ልኡካን መጡ ሲሉ ትዝብታቸውን ተናግረዋል። በስብሰባው የተባለው ነገር ነው የተነገራቸው። ለየብቻ ሀሳብ ለማንሳት ሞክረን ነበር፣ ግን ልኡካኑ የመዘገቡትን ጥያቄ ለመጠየቅ እንጂ እኛ የምንሰጣቸውን ነገር ለመቀበል ፈቃደኛ አልነበሩም። አሁን የተነሳውን ጫጫታ ለመሸፈን የታሰበበት አመጣጥ ነው ቀድሞውንም የነበረው ብለዋል። በጥቅምት ወር የተፈጸመውን እንጂ ሌላውን ለማየት አልሞከሩም። 10 ሰዓት መጡ፣ 11 ሰዓት ተመለሱ። ከማንም ጋር አልተገናኙም። ስለዚህ የአካባቢው ችግር በአንድ ሰዓት ውስጥ የሚፈታ አይደለም። ማጣራት ከተፈለገ በየክፍሉ ማጣራት ነበር የሚያስፈልገው። ነገር ግን ይህ ማጣራት አልተደረገም ሲሉ ገልጸዋል። ልኡካኑ በአመጣጣቸውም በጥያቄያቸውም ቅሬታ አለ። የወጣው መግለጫ ደግሞ እንደተባለው ከሆነ ለምን ዝርዝር አይቀርብም? እኛ ዝርዝር መረጃ እንሰጣቸው ፈቃደኞች ነበርን፣ የሞቱትንም ሆነ የቆሰሉትን በተመለከተ ያሉ ሲሆን በሪፖርቱ ሁሉም ተጎድቷል የሚል ነገር ነው ያየነው። ሁሉም ከተጎዳ ለምን ከሌላኛው እምነት አይጠቀስም ሃይማኖት ተኮር ካልሆነ ሲሉ በብሶት ተናግረዋል። በእኛ በኩል ከመስከረም 2 ቀን 2016 ዓ.ም ጀምሮ እስከ ጥቅምት 18 2018 ዓ.ም ድረስ በወረዳው ብቻ የተገደሉ 120 ምዕመናን ዝርዝር አለን ብለዋል። ነገር ግን ዝርዝሩን ለመውሰድ ፈቃደኞች አይደሉም። ግድያው ሃይማኖት ተኮር ለመሆኑ ማረጋገጫው ይህ ነው ያሉ ሲሆን በእርግጥ በወረዳ ላይ ያሉ የወረዳ አስተዳደር፣ ፖሊስ፣ የቀበሌ ሊቀመንበር የሆኑ የሌላ ሃይማኖት አባላት ተገድለዋል። ግን እነዚህ ባለስልጣናት ናቸው፣ ሲቪል ነዋሪዎች አይደሉም ሲሉ ስለ ሁኔታው አስረድተዋል። እነዚሁ አመራር የኢትዮጵያ ሃይማኖት ተቋማት ጉባኤ በሪፖርቱ ፋኖ ነው ግድያ የፈጸመው ማለቱንም ኮንነዋል። ፋኖ በየት መስመር ነው ያለው? እዚህ አካባቢ ሊመጣ እንዴት ቻለ? ፋኖ ያለው አማራ ክልል፣ ድርጊቱ የተፈጸመው ኦሮሚያ ክልል አርሲ ነው በማለት ትዝብታቸውን አጋርተዋል። ፖለቲከኛው ታዬ ደንደአ ከተከሰሱባቸው 3 ክሶች በሁለቱ ነጻ ተባሉ። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ከቀረቡባቸው 3 ተደራራቢ ክሶች መካከል በሁለቱ ነጻ መባላቸውን ጠበቃቸው አስታውቀዋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት ዛሬ ህዳር 3 ቀን 2018 ዓ.ም በዋለው ችሎት በሁለቱ ክሶች ነጻ መባላቸውን ጠበቃቸው አበራ ንጉስ ገልጸዋል። ፍርድ ቤቱ በታዬ ጉዳይ ዛሬ በዋለው ችሎት ታዬ ነጻ የተባሉባቸው 2 ክሶች ከጠላት ጋር መተባበርና ሁከትና ብጥብጥ በማነሳሳት በተጠረጠሩባቸው ወንጀሎች ነው። የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ዛሬ ህዳር 3 2018 ዓ.ም ባሳለፈው ውሳኔ ተከሳሹ ከተጠረጠሩባቸው ከሁለቱ ወንጀሎች ነጻ መባላቸውን ጠበቃቸው ገልጸዋል። ፍርድ ቤቱ ከከሳሽና ከተከሳሽ በኩል የቀረቡለትን መከራከሪያ ማስረጃዎች መሰረት አድርገው ታዬ ነጻ እንዳላቸውም ተመላክቷል። ጠበቃቸው አበራ ንጉስ በሁለቱም የመጀመሪያ ክሶች ታዬ ባቀረቡት የሰው የሰነድና የቪዲዮ ማስረጃዎች
በበቂ ሁኔታ ተከላክሏል በማለት የፍርድ ሂደቱን አስረድተዋል። ተከሳሹ ታዬ ደንደአ መንግስትን በመተቸታቸው ያለምንም ማስረጃ እንደታሰሩ በመግለጽ ፍርድ ቤቱ የተፋጠነ ውሳኔ እንዲሰጣቸው በተደጋጋሚ አቤቱታ ሲያቀርቡ ነበር። ምንም እንኳን ታዬ ደንደአ በቀረቡባቸው 2 ክሶች ነጻ ቢባሉም በሶስተኛነት በተጠረጠሩበት ወንጀል ጥፋተኛ መባላቸውን ጠበቃቸው አስታውቀዋል። በሶስተኛ ደረጃ ለቀረበባቸው የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ያቀረቧቸው ማስረጃዎች በበቂ ሁኔታ ማስተባበል አልቻሉም። ፍርድ ቤቱ የጥፋተኝነት ውሳኔ ሰጥቶባቸዋል ብለዋል። ታዬ ጥፋተኛ በተባሉት በህገ ወጥ የጦር መሳሪያ ወንጀል ነጠላ ክስ የቅጣት አስተያየት ለመስማት ለህዳር 15 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷቸዋል። ፍርድ ቤቱ በቀጣዩ ችሎት የታየ አስተያየት አድምጦ መከላከል አልቻሉም በተባሉበት የህገ ወጥ ጦር መሳሪያ ይዞ መገኘት የመጨረሻ ውሳኔ ያሳልፋል ተብሎ እንደሚጠበቅ ጠበቃቸው ጠቁመዋል። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደአ ሁከትና ብጥብጥ በማነሳሳት ጸረ ሰላም ኃይሎችን በመደገፍና የጦር መሳሪያ ህግን በመተላለፍ 3 ተደራራቢ ወንጀሎች ተከሰው በእስር ላይ መሆናቸው ይታወቃል። አቶ ታዬ ደንደአ ጠቅላይ ሚኒስትር አብይ አህመድን በሰው ደም የሚቀልዱ አረመኔ ብለው በአደባባይ ከወነጀሉ በኋላ ቢታሰሩም በዋስ ተፈተው ነበር። ፖለቲከኛው በዋስ ከእስር ከተፈቱ በኋላ በመንግስት ላይ ያለሰለሰ ብርቱ ትችት መሰንዝራቸውን በቀጠሉበት አጋጣሚ ነበር በድጋሚ ታሰሩት። አቶ ታዬ ደንደአ ከቀረቡባቸው 3 ተደራራቢ ክሶች በሁለቱ ነጻ የተባሉት ታዬ በእስር የመቆየትና የመፈታታቸው ጉዳይ በአንደኛው ክስ የሚተላለፍባቸው ውሳኔ ላይ የተመሰረተ እንደሚሆን ይጠበቃል። ከውጭ የኮፕ 30 ጉባኤ በምታስተናግደው ብራዚል ተቃውሞ ተቀሰቀሰ። በብራዚል የኮፕ 30 ጉባኤ እየተካሄደ ባለበት ወቅት ሰልፈኞች ተቃውሞ ለማሰማት ወደ አዳራሹ ግቢ ሰብረው ገብተዋል። ተቃዋሚዎቹም በቤሌም የሚገኘውንና የዘንድሮ ኮፕ 30 ጉባኤ እየተካሄደ የሚገኝበትን አዳራሽ አቃጥሎታል ተብሏል። ተቃዋሚዎቹ በብዛት ከመሬት መብት ጋር የተያያዙ መፈክሮችን ይዘው ነው የወጡት ተብሏል። መሬታችን አይሸጥም፣ የግብርና ንግድ የለም፣ ነዳጅ ማውጣት አይቻልም፣ ህገወጥ የማዕድን ዘረፋ ይቁም የሚሉ መፈክሮችን ይዘው ወጥተዋል። ብሩን አንበላውም፣ በመሬት መነገድ ይቁም ሲሉም ጠይቀዋል። በዚህ ጉባኤ ላይ ከተለያዩ ሀገራት የተውጣጡ በሺዎች የሚቆጠሩ ዓለም አቀፍ ልዑካን መገኘታቸው ተዘግበዋል። ተቃውሞ የቆመው በመቶዎች የሚቆጠሩ ሰልፈኞች ከተበተኑ በኋላ ነው ተብሏል። የጸጥታ አካላትም የስብሰባውን ታዳሚዎች ውስጥ እንዲቆዩ ካደረጉ በኋላ ተቃውሞ ሲቆም አስወጥተዋቸዋል ተብሏል። ተቃዋሚዎቹ ደኖቻችን አይሸጡም የሚል መሪ ቃል በመያዝ ብራዚል በተካሄደው የኮፕ 30 አየር ንብረት ጉባኤ ጥብቅ የተባለውን የደህንነት መስመር ጥሰው ገብተዋል ተብሏል። የተባበሩት መንግስታት ድርጅት የጸጥታ ሰራተኞችና የብራዚል ወታደሮች በጋራ ሰልፈኞችን ወደ ኋላ ለመመለስ ጥረት ቢያደርጉም ሳይሳካላቸው ቀርቷል። የተባበሩት መንግስታት ድርጅት እንዳስታወቀው ከሆነ ድርጊቱ በስብሰባ ቦታው ላይ ከደረሰው መጠነኛ ጉዳት በተጨማሪ በሁለት የጸጥታ ሰራተኞች ላይ ቀላል የአካል ጉዳት ደርሷል ተብሏል። በማህበራዊ ሚዲያ የተለቀቁ ተንቀሳቃሽ ምስሎች እንደሚያሳዩት ከሆነ ጁንቶስ የሚባል የግራ ክንፍ የብራዚል ወጣቶች ንቅናቄ አርማ ያለበት ባንዲራ ሲያውለበልቡ ታይተዋል። ሰልፈኞቹ በስፍራው የመጀመሪያውን የጸጥታ መከላከያ አካባቢን ጥሰው ወደ ውስጥ እንዳይገቡ መከልከላቸውን የተባበሩት መንግስታት ድርጅት አስታውቋል። አንድ የጥበቃ ሰራተኛ ከተቃዋሚዎች በተወረወረ ድንጋይ ጭንቅላቱን ተመትቷል ሲልም ገልጿል። ክስተቱ ጥብቅ ፕሮቶኮሎች ባለው ኮንፈረንስ ላይ በጣም ያልተለመደ የደህንነት ጥሰት ነው የተፈጸመው ተብሏል። የተባበሩት መንግስታት ድርጅት እንዳስታወቀው ከሆነ የብራዚልና የድርጅቱ ባለስልጣናት ጉዳዩን በማጣራት ላይ ይገኛሉ። ከዛሬ ሰኞ ህዳር 1 እስከ አርብ ህዳር 5 ድረስ ለተከታታይ 5 ቀናት በሚቆየው የኮፕ 30 ጉባኤ ለመሳተፍ ሀገራት በልዑካን ቡድኖቻቸው አማካኝነት ተወክለው እየተሳተፉ ይገኛሉ። የዘንድሮ ስብሰባ ከፓሪሱ የአየር ንብረት ስምምነት ከተደረሰ 10 ዓመታት በኋላ የተካሄደ ሲሆን የዓለም ሙቀት መጨመርን ወደ 1.5 ዲግሪ ሴንቲግሬድ ለመገደብ ሀገራት ለመምከር ቃል ገብተዋል ተብሏል። ኮፕ የሚለው ስያሜ ኮንፈረንስ ኦፍ ፓርቲስ የሚሉት ቃላት ምህጻረ ቃል ሲሆን በተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ስምምነት ማዕቀፍ ስር የሚካሄድ የዓለማችን ዋነኛ የአካባቢ ጥበቃ ጉባኤ ነው። በጉባኤው ከአሜሪካ በስተቀር የመላው ዓለም ሀገራትና ሌሎች ተሳታፊዎችም የሚታደሙ ሲሆን ወሳኝ ድርድሮችና ስምምነቶች የሚደረሱበትም ነው። የዓለማችን ሀያል ሀገር አሜሪካ በፕሬዝዳንት ዶናልድ ትራምፕ የስልጣን ዘመን ከጉባኤው አግልላለች። ባለፈው መስከረም በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይም ፕሬዝዳንቱ የአየር ጸባይ ለውጥ የሚባለው ሐሰት መሆኑንና አጭበርባሪዎች የፈጠሩት ሐሳብ ነው ሲሉ አጣጥለውታል። ይህ ዓመታዊ ጉባኤ መካሄድ የጀመረው በአውሮፓውያኑ 1992 የአየር ጸባይ ለውጥ የዓለማችን ስጋት መሆኑ በመንግስታቱ ድርጅት ተቀባይነት አግኝቶ ከስምምነት ከተደረሰ በኋላ ነው።
ኢትዮጵያ ይህንን ጉባኤ ለማዘጋጀት መመረጧ በጉባኤው አጀንዳ ላይና በማብቂያው ላይ በሚተላለፉ ውሳኔዎች ላይ ከፍተኛ ሚና እንዲኖራት እንደሚያደርግ የሮይተርስ ዘገባ ያመለክታል። ኢትዮጵያ በአውሮፓውያኑ 2027 የሚካሄደውን ጉባኤ በአዲስ አበባ እንደምታስተናግድ የአፍሪካ ሀገራትን ድጋፍ አግኝታለች ተብሏል። 30ኛው የኮፕ ጉባኤ በብራዚሏ ቤሌም ከተማ ውስጥ እየተካሄደ ሲሆን የቀጣዩን ዓመት ጉባኤ አውስትራሊያና ቱርክ ለማስተናገድ እየተፎካከሩ ነው። 31ኛውን የኮፕ ጉባኤ አስተናጋጅ በቀጣዮቹ ቀናት ይታወቃልም ተብሎ ይጠበቃል። ባለፉት ዓመታት ከፍተኛ ቁጥር ያላቸው የዛፍ ችግኞች እየተከለች የምትገኘውና ግዙፍ ታዳሽ ኤሌክትሪክ ኃይል ማመንጫዎችን እየገነባች ያለችው ኢትዮጵያ በአካባቢ ጥበቃ በኩል ተጠቃሽ ሆናለች። በብራዚል የኢትዮጵያ አምባሳደር ልዑል ሰገድ ታደሰ በስብሰባው ላይ ባደረጉት ንግግር ሀገራቸው ኢትዮጵያ ጉባኤውን እንድታስተናግድ በመመረጧ በኢትዮጵያ ሕዝብና በመንግስት ላይ እምነት ስለተጣለ ምስጋናቸውን አቅርበዋል። ይህ የአየር ጸባይ ለውጥ ጉባኤ ኮፕ በየዓመቱ በዙር በተለያዩ አህጉራት ውስጥ የሚካሄድ ሲሆን አስተናጋጁ ሀገር ሲመረጥም በአህጉሩ ያሉ ሀገራት ሙሉ ድጋፍ ማግኘት አለበት። ኢትዮጵያ ከ2 ዓመት በኋላ እንዲታካሄደው የተመረጠችበትን ጉባኤ ከዚህ ቀደም 4 የአፍሪካ ሀገራት አስተናግደውታል። እነሱም ጎረቤት ሀገር ኬንያ፣ ደቡብ አፍሪካ፣ ሞሮኮና ግብጽ ናቸው። የኮፕ ጉባኤዎች ከዓለም ዙሪያ በ10 ሺዎች የሚቆጠሩ ከተለያዩ የሙያ ዘርፎች የተውጣጡ የአየር ጸባይ ለውጥ የሚመለከታቸው ተሳታፊዎች የሚታደሙበት ከዓለማችን ታላላቅ ስብሰባዎች መካከል አንዱ ነው። ብራዚል ውስጥ እየተካሄደ በሚገኘው ኮፕ 30 ጉባኤ ላይ ለመሳተፍ ከዓለም ዙሪያ የተውጣጡ ከ50 ሺህ በላይ ሰዎች ለመሳተፍ ተመዝግበዋል ተብሏል። በጉባኤው ላይ ጋዜጠኞችን፣ የአየር ጸባይ ሳይንቲስቶች፣ የማህበረሰብ አንቂዎችና የቀድሞ መሪዎችን ጨምሮ ከ195 በላይ ሀገራት ተወካዮችና ሌሎች በአካባቢ ጥበቃ ላይ የሚሳተፉ አካላት ይገኛሉ ተብሎ ይጠበቃል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን በዚህ መልኩ ተጠናቋል። ጤና ይስጥልን።